ዱዓዬ ተሰምቶ ዘመን ላደርስበት ወይዘሮ ሜላት ወይዘሮ ባዩሽን ገደለቻት። አቶ በቃሉ ለሱ የተጠመደለትን ነገር አሁንም ወይዘሮ ባዩሽን ሊገድላት ነው ማለት ነው። በጣም የሚገርምና አሳሳቢ ጉዳይ ነው። ኤድራ ሀናን አስቀይሟታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት አላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩት ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደውሉ ምልክት በመንካት ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩኝ ማለት ነው። ዛሬ ላይ እንግዲህ በሚገርም ሁኔታ ባልታሰበ ነገር ወይዘሮ ሜላት ወይዘሮ ባዩሽን እየገደለቻት ሳለም ልታስፈራራት እየሄደች መሳሪያዋን ይዛ አሁን ቁሚ፣ ምንሽ ላይ ግንባርሽ ላይ ወይስ ልብሽን ነው መጀመሪያ የቱኛውን ትፈልጋለሽ እያለች እያናገረቻት አለው። ወይዘሮ ባዩሽ አሁን ላይ በጣም ፈርታ አይደለም ልትናገር በቁማ ሽንቷን ሸንተዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት በጣም ጀግና ሆናለች ዛሬ ላይ። ከዛም እንደዛ ብላ አስፈራታ ዝታባት ለዚህ ቅጥሽ ነው እያለች አታቂኝም፣ እኔ ለጠላት የምን አይነት ሰው እንደሆንኩ ለወደደኝ እንጂ እያለች አሳየቻት። አሁን ላይ ደም ብላለ ለተምቹ ምግብ ይዛ ልትሄድ ስትል ምላሴ ከበር ከውጭ ሲመጣ ተገናኝተዋል። ከዛም አልፎ እንግዲህ ምላሴ ወዴት ልትሄጂ ነው ድንብላል ብሎ ሲላት የተራበ ልጠይቅ ወደዚህ ስትለው ማን ነው የተራበው? እንግዳስ አብረን የተራበውን ጠይቀን እንምጣ ሲላት እሷ ደግሞ አይሆንም፣ ለምንድን ነው የማይሆነው ያለ እየተነተራረኩ እንዳለ እሷ ደግሞ ሊሄድበት ስትለው አይሆንም ብሎ ምግቡን ቆምቶባታል ምላሴ። አሁን ላይ ድንብላል ተቆጥታለች ማለት ነው። በጣም የሚገርም ጉዳይ ነው፣ የሚያሳዝን ነው። ተምቹ አሁን ላይ በጣም ርቦ ስለነበረ ሁሌ ይዛለት የምትሄደው በዛ ሰዓት ስላላገኘ ከዛም አልፎ ተርፎ እንግዲህ ድሮ ጓደኞቹ ጋር ቡሌ ሲበሉ ቆያያቸው እና እሱም ተደብልቆ ቡሌውን በልቷል ማለት ነው። በጣም ሲከፋው ስልኩን ከፍቶ ስለነበረ ስልኩን ሲከፍተው አጎቱ አጋጣሚ ደውሎለት ነበር ማለት ነው። ከዛም አጎቱ ጋር ተነጋግረው በጣም እንደከፋውና እንደቸገረው ሲነግረው ያው ብር ልክለት አካውንት ቁጥር ስጠይ ሲለው አሁን ላይ ተምቹ ያለው እልም ያለው ጫካ ምግብ የለው ውሃ የሌለበት ቦታ ስለሆነ ከዛም አልፎ ተርፎ እንግዲህ ተምቹ ነዛኑ ቡሊ አብሮ የበላቸው ጓደኞች ጋር ተመልሶ ሂዶ ከዛም እሱ ደግሞ ሲያናግራቸው አጎቴ ብር ሊልክልኝ ነበር ግን እንዴት እንደሆነ እስኪ ንገሩ ሲልና ባለ ሱቁን እንጠይቀው ተባብለው አብረው ሄዱ። ያ ብር ተልኮ ተምቹ ከጓደኞቹ ጋር በዛ በብር ጠጣበት። በመሀል አሲር እየደወለ ተምቹ ግን ሊያነሳው አልቻለም። ማን ነው ሲሉት ጆሮ ነው። አሁን ያለሁበትን ሊያቅ ነው ያለሁበትን ግን ሊያቅ አልፈልግም እያላለችው ማለት ነው። በጣም የሚገርም ሁኔታ ላይ ነው ያለው ተምቹ። በስተ መጨረሻም ሀና ጽዮን ከኤዝራ ጋር ተገናኝተው ሀና እኮ የሰላም እህት ናት ብላ ነገረችው። ኤዝራ ብላ እያለ እየቀለደባት ለምንድን ነው ሀና ከሀና ማትረቀው ተኮኔነ ስትለው ከሀና አንቺ ምን አገባሽ? ሀናን እኮ ወዳታለሁ። ሀና ማለት ለኔ ሁለኔ ጋሬ ናት። ሀናን ስቀርባት ለጠብቃትም ሌላም ነገር ነው። ሀና ላይ ደረሽ ማለት እኔ ላይ ደረሽ ነው ብሎ አስፈራርቷታል። በጣም ተበሳጭታ ጽዮን አሁን ላይ መጠጧን እየጠጣች ሲያስተምራት ሲያስጠናት የነበረውን ህይወት እያየች እሷ ስትስመው እሱን እያየች እንጂ እሱ ስለ ትምህርቷ ተኩሮ ሲያስጠናት እሷ ግን ወደ እሱ ፍቅር እንደገባች ያን እያስታወሰች ሀና እገልሻለሁ እያለች አሁን ሀና ሀብቱም እሱም የኔ ነው ያንቺ መሆን የለበትም እያለች ሀና ላይ እየዛተችባት ነው። በጣም የሚገርም ሁኔታ ነው ያለችው ጽዮን ማለት ነው አሁን ላይ። ከዛም አልፎ ሀና ከኤድራ ጋር በድጋሚ ተገናኙ። ከዛም እየሸኛት እንዳለ ሀና
ዛሬ ኢዝራ ምን ሆነ ነው ስትለው ዛሬ ከፍቶኛል ሲላት ምንድን ነው ሰላም እህትሽ ናት አይደለችም ብሎ ሲላት አው እህቴ ናት። ምንድን ነው ሰላም ጋር ያላችሁ ግንኙነት ነበር እንዴ? በጣም አጥብቃ ጠየቀኝ። እኔ ውሸትም ሰው ሲዋሸኝም አልወድም እና ደሴ ነው የተወለድኩት አላልሽኝም? አዎ ደሴ ነው። ታሪኩ ረዥም ነው፣ በሌላ ጊዜ ነግረሃለሁ ነው ያለችው። ከዛም አልፎ ተርፎ እንግዲህ አሁን ላይ እዚህ ድረስ ከሸኘኝ በቃል ስትለው ስሙ ሊለያ ሲል ሀና ገፍትራ ጣለችው። ከዛም ቤት መታ በጣም ተክሳ ቁጭ ብላ እንዳለ ክላሷ ላይ በመተኝታ ሰዓት ልብሷን ሳትቀይር ምላሴ መጥቶ ሲያናግራት ምን ነው ሀንዬ ሲላት ዛሬ ፍቅረኛ ጋር ተገናኝተን ልስመኝ ሲል ሌላ ስህተት የሰራሁ መስሎኝ ገፈተርኩት። ምን ሲላት አንቺ ሌላ ህይወት ሌላ ስህተት እንደማሰር ይገባኛል። ጥሩ አድርገሻል። አብሽሪ አይዞሽ። ግን አምነሽበት ነው የተቀበልሽው። ምንም እንደማይሆን እርግጠኛ ነኝ። አትፍሪ። እሱ ግን ለዘላለም ነው የሚቀርብሽ ለህይወትሽ ብለሽ ታስቢያለሽ ሲላት አላውቅም፣ እኔ ግን ላልክድህ ብዬ ቃል ገብችለታለሁ አለችው። ከዛም አንቺ የማይሆንሽ ህይወትሽ ካልሆነ ማስወጣት ትቻለሽ ብሎ አረጋግቶ ምላስ አሌ ከሀና ጋር ምግብ አቅርበው እየበሉ ስለ ድንብላል ነገራት። የድንብላል ሁኔታ ሲነግራት ወደ ልትሄድ አላውቅም፣ ልነግረኝ አልቻለችም አለችው። ከዛም እሷን እኮ በሰላምና በፍቅር ካልካት ትነግረሃለች አለችው። አሁን ላይ ድንብላል ተግዛ ኩሽና ቤቱ ቁጭ ብላለች ተቆጥታ። ወይዘሮ ሜላት መታ ስታናግራትም ልትመልስ አልቻለችም። አሁን ላይ ወይዘሮ ሜላት ባዩሽን ምንሽ ላይ ልግደልሽ እያለቻት ስለነበረ በድጋሚም ተገናኝተዋል። አቶ በቃሉና ወይዘሮ ባዩሽ ተገናኝተው 100,000 ብር እንድሰጠኝ ከዛም መጀመሪያ የሚሆነው እርግብን አግኝተን ከዛም በኋላ እሷ ሳትቀርበን ሁሉንም ነገር እናደርጋለን ብለዋለች። እሷ ግን ራሱኑ በገዛ ብሩ ልታጠፋው ተነስታ ስለነበረ በጣም ደርሶባታል። ከዛም አልፎ እንግዲህ የወይዘሮ ባዩሽ ፖሊስ ተብዬ አቶ በቃሉና ወይዘሮ ሜላትን አሁን ላይ እየተጠባበቀ ስለሆነ አቶ በቃሉ እሱን ወይዘሮ ባዩሽ እንደላከችው ስለደረሰባት አቶ በቃሉን እና የወይዘሮ ባዩሽ ተጠባባቂ ተገናኝተው እስኪ አሁን እኔ ሰው ከላከ በላይ ብር ሰጣለሁ፣ ግን ማን እንደላከ ንገረኝ ሲለው አሁኑ ነው ማስገባልህ ብለህ ቃል ገባልኝ። አው ገባልሃለሁ። መሳሪያ አይደል ያስከው? ከዛም ባዩሽ የምትባል ናት የላከችኝ። ከኔም አልፎ ወይዘሮ ሜላትን እንድትጠባበቅ ተልከሃል አይደል? አዎ። ከራስዎም አልፎ ታውቃለህ እንዴ? አዎ በደንብ አውቃለሁ። ወይዘሮ ባዩሽ ማለት በጣም ችጋራ ምንም የሌለ ናት። ይሄን 100,000 ብር የሰጠች ከኔ ወስዳ ነው። እኔ 300,000 ብር አድርጌ ሰጣለሁ፣ ግን ወይዘሮ ባዩሽን አስወግድልኝ ሲለው እንዴት አምናሃለሁ እያለ ሲለው መሳሪያ አይደልን ያስከው? እንዴት አታምነኝም ብለው ቃል ተገባብተው የወይዘሮ ባዩሽ አቶ በቃሉ ሊገለው ያለው ሰውዬ ራሷኑ ሊገላት ቃል ገብቶ ተለያዩ። እሱ ደግሞ ወይዘሮ ባዩሽ 5 ሳንቲም ንቁጣ በስልክ ብትጨምርልኝ አንተኑ መጥቼ ነው ማጠፋው ብሎታል። እሱም እሺ ብሎ ቃል ገብቷል። እኔ ጨምርልሃለሁ፣ ችግር የለውም፣ አሁን አስገባለሁ ብሎታል። አቶ በቃሉ አዎ ወይዘሮ ባዩሽን ከህይወቴ ማስወጣት አለብኝ ብሎ እንግዲህ ቃል ገብቶ ተነስቷል። በጣም የሚገርምና የሚገርም ጉዳይ ነው አሁን ያሉት ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ አቶ በቃሉ ወይዘሮ ባዩሽን ሊገርላት ነው። ወይዘሮ ሜላት ለብቻዋ አንቺ ዛሬም በድጋሚ ተገናኝተው ብዙ የሰራሽና የሰው ህይወት እያጠፋሽ ነሽ፣ ለምላሴ የላክሽው ሰው አንቺ ነሽ ልታስገድዩ ያልሽው። ከዛም አልፎ ተርፎ ደግሞ ሰው ልትገድሊ የላክሽም ሌላም የህይወት ያጠፋሽ አንቺ ነሽ። አሁን ደግሞ እኔን ልታስገድይ ተጠባባቂ እንደላክሽ ይገባኛል። አሁን አለቅሽም። በቤተሰቦቼ መሀል ሳይሆን የምጠፊው እኔ ነኝ አንቺን ማጠፋሽ። አንቺ ለኔ ስለሆን ልታጠፊኝ ያልሽው በህይወቴ ስለመጣሽ፣ አሁን ደግሞ የኔ ተራ ነው። ፖሊስ ጣቢያ ያስወጣሁሽ እኔ ነኝ። ይሄን አታቂም? አንቺ ዳኛ ነሽ እኔ ስትላት፣ አዎ
እኔ ይህንን ሁሉ ዘርዝር ያልነገርኩብሽም አንቺ ብዙ የሰራሽ ሌባ ነሽ ብላ ስትላት ወይዘሮ ባዩሽ በጣም ደነገጠች። አሁን ላይ ወይዘሮ ባዩሽ እጃቸው ገብታለች። በጣም የሚገርም ጉዳይ ላይ ነው ያሉት ማለት ነው። አይ አብቅቶላታል ማለት ነው። ወይዘሮ ባዩሽ ወይዘሮ ሜላት እጅ ልትወድቅ ነው። ከዛም አልፎ እንግዲህ አቶ በቃሉም ጋር ብር ቢሰጣት አሁን ላይ ከየት አምጥታ ነው ለዛ ብር ሰጥታ አቶ በቃሉን የምታስገድለው? አቤት የወይዘሮ ባዩሽ ጉዳይ አሁን ላይ በጣም የሚገርምና አሳሳቢ ሆኖ ሁላቸውም ላይ እጅ ገብቷል ማለት ነው። እንግዲህ ቪዲዮ ደስ ካላችሁ ላይክ ሸር በማድረግ አጠናክሩኝ ማለት ነው። ሀና ከኢዝራ ጋር በሚያስጠላ ሁኔታ ተለያይተዋል። ኢዝራ አሁን ላይ ወደ ማን እንደሚሄድ አይታወቅም ማለት ነው። ምክንያቱም ኢዝራ ከጽዮን እንደምትወደው እያቃል ግን እሱ ግን አይወዳትም። ሀና ግን አሁን ላይ ሊስማት ሲል አልፈቀደችለትም እና እውነት የዘላለም ህይወታቸው አብሮ ይቀጥላል ወይስ ሀና በመሀል የምትጠፋ ይመስላል ማለት ነው። በቀጣይ ደግሞ አብረን የምናይ ይሆናል። ወይዘሮ ሜላት ጀግና ሰው ሆናለች ማለት ነው። በጣም የሚገርም ነው። ከዚህም አልፎ ተርፎ እንግዲህ ወይዘሮ ሜላት ባዩሽን ልታጠፋት ነው። ባዩሽ አብቅቶላታል። በጣም ደስ ይላል ማለት ነው። እንግዲህ እሷ ከእስር ቤት ስትወጣ እየተጎራችና ሁሉንም ህይወት ለማጥፋት የተነሳች ነበረች። አሁን ግን አቶ በቃሉም ብር የሚሰጣት ሰው እሷኑ ሊያስገድላት ስለደረሰ በጣም ነገሩ ሁሉ እየጀመረችው የጫረችው በገዛ እጇ የቆፈረችው ጉድጓድ ለራሷ ተመልሳ ልትገባባት ስለሆነ አስገራሚና በጣም የሚገርም ሁኔታ ላይ ነው። ወይዘሮ ሜላት ጀግና ብለናል ማለት ነው። ዋው 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 ይመችሽ፣ ሁሉም እንዳንቺ ይሁን ብለናል። እንግዲህ ማንም ሳይገባ እሷ ከእስር ቤት እሷን እንደወጣች ያቀደችው ተሳክቶላታል ማለት ነው። ወይዘሮ ሜላት ወይዘሮ ባዩሽ አሁን ላይ በቁሟ ሽንቷን ሸተዋለች። ቀጣይ ደግሞ በሁላቸውም እጅ እንደምትገደል ይገባናል ማለት ነው። ግን ሴትዮዋ በጣም አደገኛ ናት። አሁን ደግሞ ወደ ማን ትሄድና ያንን ብር አንጥታ ወይዘሮ ሜላትንና አቶ በቃሉን ለማስገደል ትሞክር ይሆን የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። ቪዲዮውን ግን ላይክ ሸር እያደረጋችሁ ቤተሰብ ሆኑ ማለት ነው። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚህ ሁሉ ያያችኋለሁኝ። በቀጣይ ደግሞ እስከምንመጣ ሰላም ቆዩ። አላህ ሀገራችንን ሰላም ያደርግልን። በያላችሁበት የአላህ እዝነቱ ራህመት ሁሉ አላህ ሰላም ያድርገው። ሀገር ሰላም አላህ ያድርግልን። ወጥቶ ከመቅረት ሁሉ አላህ ይጠብቀን፣ ይጠብቃችሁ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ሁሉ ብዝዝት ይበልልን። በያለንበት ዱአ እንድናራረግ በሀገራችንም አላህ ያብቃን እያልኩ እዚሁ ላይ ያያችኋለሁ። ባይ ባይ። ቪዲዮ ላይክ ሸር አድርጉ። ዱዓዬ ተሰምቶ ዘመን ላትደርስበት